አንድ ሰው በጥሩ መልኩ በተዘጋጀ የጆሎፍ ሩዝ ውስጥ ጣት አገኘ። በጣቱ ላይ ያለው ቀለበት ደግሞ ለጠፋችው ሚስቱ የሰጣት ስጦታ ነበር። በዴልታ ስቴት ናይጄሪያ ውስጥ አንድ ሁሉም ሰው የሚያውቀው ዶክተር ጆሎፍ ራይስ የሚባል ሰው ነበር። ሰዎች የሱን ምግብ ቤት ለማየትና የሚሰሩት ምግቦች ለመመገብ ከከተሞችና ከተለያዩ ራቅ ካሉ ቦታዎች ይጎርፋሉ። ጣዕሙ በጣም የተለየና ምርጥ መሆኑን ብቻ ቢያውቁም ማንም ስለሚደረገው ነገር አይረዳም። የሚያስደንቃቸው ነገር ቢኖር ያን ምግብ አንዴ ሲቀምሱት መመለሳቸውን ብቻ ነበር። የቤቱ ባለቤት ዶክተር ጆሎፍ ራይስ ትዕቢተኛና ለነገሮች ግድ የሌለው ተነጫናጭ ሰው ነው። አስተናጋጆቹን ሁሌም የሚያወራቸው በቁጣ ነው። አንተ ያን ሳህን በትክክል እጠብ፣ እዚህ ስንፍና የለም። ቅሬታ ካቀረቡ ይሰድባቸው ነበር። ተስተናጋጆቹ ግን ይህንን ነገር ችላ ብለው በጉጉት ዶክተር ጆሎፍ ራይስ የሚሰራውን የሩዝ ምግብ ተመግበው እያጣጣሙ ይሄዳሉ። ይህም እንዲህ እንዳለፈ የሆነ ጊዜ ላይ አንድ ሰው የተመገበ ባለበት ይጮሃል። ምግቡ ውስጥ የገረጣ የመሰለ ጣት ያገኛል። በጣቱ ላይም ከሁለት ቀን በፊት ለጠፋችው ሚስቱ የሰጣት ቀለበት አለበት። ምግብ ቤቱም ጸጥታ ሰፈነበት። ዶክተር ጆሎፍም ተርበተበተ። ስህተት መሆን አለበት፣ ምናልባት ከስጋ ቤቱ የመጣ ይሆናል። ነገር ግን ይህንን ሁሉ ስድብና እርግማን ተቀብለው የሚመገቡት ህዝብም ዝም አላሉ። በፍጥነት ተነስተው እየተንጫጩ ወደ ኩሽና ሄዱ። በሩን በርግደው ሲከፍቱ ያዩት ነገር የምግብ አምሮታቸውን አጠፋው። የራስ ቅሎች፣ በአካፋ ላይ የተቆለሉ አጥንቶች፣ ትኩስ የሰውነት ክፍሎች ተቆራርጠው ነበር። ዶክተር ጆሎፍም በመደንገጥ ለመሮጥ ሞከረ፣ ግን ህዝቡ ይዞት የጎተተ ወደ ውጭ አወጣው። በጣም ጮኸ፣ ድምፁም እስኪጠፋ ድረስ ቀጠቀጡት። ይህም በዴልታ ስቴት ታዋቂ የነበረው ዶክተር ጆሎፍ መጨረሻው ሆነ። ማንም የሚወደውን ምግብ ይሰራ የነበረ ሰው። እንደ ሁል ጊዜው ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ